የክብሮቻችን እንኳን ደህና መጣችሁ እንላለን። የሀላባ ዞን ዋና አስተዳዳሪ እንዲሁም የቅሊንጦ ከተማ ከንቲባ እንደዚሁም ደግሞ የዞን ምክትል የክልላችን በምክትል ርዕሰ መስተዳድር ማዕረግ ዶክተር መሐመድ ይታዩኛል። ይህ ለሀላባ የተበረከተውን ይህን ዛሬ ሀላባ የሚያስመርቀውን ታላቅ ሆቴል ለመመረቅ የመጡ እንግዶቻችን እንኳን በደህና መጣችሁ እንላለን። የተለያዩ የመንግስት ከፍተኛ ባለስልጣናት እንደዚሁ ደግሞ የመንግስት ተጠሪዎች ሁላችሁም በድጋሚ እንኳን ደህና መጣችሁ እንላለን። እንግዲህ ሪቫን እየተቆረጠ ነው። ሪቫን እየተቆረጠ ነው። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን በድጋሚ እንኳን ደስ ያላችሁ ያለ እቴቱ አቡሻ ሆቴል ሊታላ ሆቴል በሙሉ ግርማ ሞገሱ ጋር ዛሬ እነሆ እየተመረቀ ነው። ሪቫኑ እየተቆረጠ ነው። እልልታ እልልታ እንግዲህ በዋና ዞን አስተዳዳሪው በእቴቱ አቡሻና በከተማው ከንቲባ የማረፊያችን እንቀመጣለን። ሁላችንም ወደ የመቀመጫችን እንሄዳለን። ሁላችንም ወደ የመቀመጫችን እናርፋለን። እጅግ በጣም እናመሰግናለን። የሀላባ ዞን ባህል ቡድን እንግዲህ በመካከላችን ከፍተኛ የክልል አመራሮች ከባሪ ያው ከሆቴሉ ያው ሀላቢያ ያው በጣም ተሽቲ አሰበር ጉሙን ኩነ ሙንዳነውም ከወን ያው ለጊብ ሆቴላት አዋንሳ ነው ያው ለጊብ ባለ ሀብት አመች ካምቤቾን ሀላባ ቶጌ አንጋት ይራፉ ለበቼ ኢንሻአላህ መጋኑ በረከት አሱሳ ካንን ተጠቀማሚ መጋን አሱ ወሉሲ አቤቱ ፋንታው برحمتك يا ارحم الراحمين اللهم صل አቢሲኒያ ባንክ ስጦታቸውን ሰጥተው ወርደዋል። እንግዲህ ቀጥሎ ያለን ባንክ በእጄ ያለ የሥራ ባልደረቦቿ ከአዲስ አበባ 6 ሰንጋዎችን ሰጥተዋታል። የሥራ ባልደረቦቿ ከአዲስ አበባ እባካችሁ ሞራል ሙሉ አባይ መለሰና እንዲሁም ደግሞ ባለቤቱ ሜላት ደስታ 1 ሰንጋ አበርክተዋል። ልጆቻቸው ናቸው። እዚህ ይሄን ህንጻ የሰሩ ኢንጂነሮች ቀደም ሲነገርላቸው ነበር። የሀላባ ልጆች እቴቱን ለየት የሚያደርጋት ነገር ይሄንን ህንጻ ስትሰራ ከየትም አላመጣችም። ከሀላባ ልጆች የሀላባ ኢንጂነሮች ናቸው። እነዚህ ኢንጂነሮች አንደኛ ፋሪስ፣ ሁለተኛ ሸምስ፣ ሶስተኛ አብዱል ሰመድ ህንጻ ተቋራጮች ናቸው። እነዚህን ራሴ ላመስግናቸው እባክን ስጠኝ ማይኩን እያለች ነው። ሁላችሁም ትንሽ ሰዓት ታገሱን። ያው ምስጋና ደግሞ ከቀረ እንደ ዕዳ ይቆጠራልና ስቆጣ እንደ እናት ስመታቸውም እንደ እናት ችለውኝ የኔ ስሜት ቶሎ ነው የሚግለው። ተናዳጅ ነኝ አንድ ነገር ሳይሰራ ሲቀር። በተለይ በልዩ ሁኔታ ፋሪስ እዚህ መጥቶ አቅፌ እናትነቴን ሰጥቼው ባመሰግነው ደስ ይለኛል። እየመጣ ነው ፋሪስ። አመስግኑልኝ። ልዩ ስጦታቸው አንድ ጊዜ ስጦታ ለነሱ የሆነ የተዘጋጀ አለ፣ ሌላ ፕሮግራም አለ። አሁን ግን
ስለቻለኝ ስቆጣም ስናደድም ስሰድበውም እንደ እናት ላከበረኝ ይሄንን ፍቅር ዋው 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 ይገባችኋል። እባካችሁ በጣም ደስ የሚል ድባብ። ሁለተኛ ሸምሱ ተመሳሳይ ስናደድ ማሚ ዛሬ ተቆጥታለች። በፊት ለፊት መግባት ሲገባቸው በጓሮ ይገባሉ። የሷን ፊት አናይም ይላሉ። ያከብሩኛል፣ ይወዱኛል። እኔም ደግሞ ወዳቸዋለሁ። ዋው እጅግ በጣም ደስ የሚል ድባብ ነው። አንደኛው የታለ? አብዱል ሰመድ የማሳመን ችሎታ አለ። እኔ በሱ ስም አልጠራውም፣ ብልጽግና ነው የምለው። እወድሃለሁ። ሌላ ደግሞ ከጎረቤት በዚህ በኩል ሁለት እናትና አባት አሉኝ። ብዙ ነገሬን ብዙ ችግሬን የቀረፉልኝ አሸዋው ድንጋዩ ሲወጣ ሲወርድ አንድ ቀንም ለምን ብለው ያልጠየቁኝ ያላስከፉኝ ሁለት ቤተሰቦች አሉ። የማሩፌ እናትና የማሩፌ አባት እኔ እንደዛ ነው የምጠራቸው፣ በስማቸው አልጠራም። ማዘር ፋዘር ካሉ እነሱም እዚህ ቢቀርቡልኝና ምስጋናዬን ቢወስዱ ደስ ይለኛል። ለነሱ ሙሉ ልብስ አሰፍቼ አልብሻለሁ፣ ተመርቄያለሁ። በጣም ደስ የሚል መግባባት፣ በጣም ደስ የሚል መከባበር ነው። እባካችሁ ሞራል ያስፈልገዋል። እያጨበጨባችሁላችሁ እባካችሁ። እና ትልቅ አባት ናቸው፣ እናትም ትልቅ እናት ናቸው። አመስግኑልኝ። አንድ ጊዜ ሞቅ ያለ ጭብጨባ ስጡልኝ። ዋው እጅግ በጣም እንግዲህ ይሄ ቤት የተሰራው በአገራችን ኢንጂነሮች መሆኑ ደግሞ እሰይ የሚያስብል ነው። እንግዲህ ከዚህ በኋላ ኢንጂነር ፍለጋ ወደ አዋሳ ወደ አዲስ አበባ አይኬድም፣ አስመስክረዋል። ያው ማን ነው የሰራ ሲባል እነዚህ ሶስት አካሎች ተደምራ ቴቱ ናች። ስለዚህ ሁሉን ነገር መልካም ያደረገ እግዚአብሔር ክብር ምስጋና። ሌላ ደግሞ በፈርኒቸር ስራ ሰይድ እሱንም እዚህ ካለ ሙሉ የቤቱን ዕቃ ፈርኒቸር ያስገባ። ማንም ከሌላ ፈርኒቸር ያስገባ የለም። ሁሉንም ፈርኒቸር ዕቃዎች ያስገባ ሰይድ ነው። ለሱ ሞቅ ያለ ጭብጨባ ሞራል ስጡልን እባካችሁ። እወዳችኋለሁ። ከዛ በተረፈ የተለያዩ የኤሌክትሪክ ስራዎች አቤ ቢኖር እሱንም ማመስገን ፈልጋለሁ። ከሌለም እንግዲህ ባለበት ምስጋና ይድረሰው። እንግዲህ አሁን ሁላችሁም ወደ ቦታችሁ ሄዱልን። ለነሱ ግን የራሳቸው ፕሮግራም አለ፣ ለራሳቸው የምናዘጋጀው ፕሮግራም አለ። አሁን ግን ያው እዚህ የሚገኝ ሰው ቀጣይ ላይ ይገኝ ስለሚችል ምስጋና ልናመሰግን ፈልገን ነው። ወደ ቦታችሁ ሂዱ። እናመሰግን። እጅግ በጣም አድርገን እናመሰግናለን። አረ እያጣደፈኝ ነው ባለመድረኩ። እኔ እኮ አይደለሁም ሰዓቱን የበላው ሌላ ነው የቆዩት ሌሎች ስለሆኑ እንግዲህ አንቺ ባፉሽ እያለ ስጦታ ያበረከቱ ሰዎች እነሱን እንግዲህ እዚህ ጋር ኢንጂነሮቹ ሶስቱም አንድ ሰንጋ አቅርበዋል። ትልቅ ሰንጋ ሞራል ፍቅር ኢማም ሙነዴ ባንክ የኢትዮጵያ ንግድ ባንክ ኢማም ሙነዴ ቅርንጫፍ ሰራተኞች አንድ ፍየል ሰጥተዋል። እነሱም ምስጋና ይገባቸዋል። ሀጂ ዘኪዩ አካባቢው ላይ በማስተባበር እንደ ጉርብትና አካባቢውን ሁኔታውን እያዩ ወጣ ወረዱን እያስተካከሉ ከቆዩ ከዚያም በላይ አንድ ሰንጋ አበርክተዋል።